ሰላም እንደምን አላችሁ? ሰላም ናችሁ ወይ? በመላው ሊባኖስ የምትገኙ ወገኖቼ እንደምን ቆያችሁ ብዬ መጠየቅ ያው እንግዲህ ልምድ ሆኖብኝ እንጂ በብዙ አዘን እንደቆየን ሚዲያው እንግዲህ እየነገረን ነው። በመጀመሪያ ደረጃ ለእህታችን እግዚአብሔር አምላክ ነፍሷን ይማር። እንዲሁም ደግሞ በዚህ ጉዳይ ላይ ሰምታችሁ መላው ኢትዮጵያውያን ላዘናችሁ እግዚአብሔር ያጽናችሁ እላለሁ። ሌላው በዚች ልጅ ዙሪያ ላይ እናንተ በበቂ ሁኔታ ስላላችሁ እኔ ብዙ የምለው ነገር የለም። ነገር ግን አንድ ልቤን የሚነካኝ ነገር ምንድነው? እቺ እህታችን ወደ ኢትዮጵያ ለመሄድ የሕክምና ወረቀት አስገብታ ወደ ኢትዮጵያ ለመሄድ ፕሮሰስ ላይ የነበረችና ጉዳዩም እያለቀ እንደነበረ እንድትገነዘቡ ነው። ህይወት እንዴት እንደሆነ እዩት። አለን እንላለን፣ ነገር ግን የሚፈጠረው ነገር በጣም ከባድ ነገር ነው። ስለዚህ እንከባበር፣ እንፋቀር፣ በማስተዋል እንነጋገር ብዬ አስባለሁ። ሌላው ምንድነው? ሰሞኑ በሚዲያ እንግዲህ የቺን እህታችንን ሞት ምክንያት በማድረግ ብዙ ነገሮችን እየጨፈላለቅን እንገኛለን። አንድ ሰው ወደ ሚዲያ ሲመጣ መጀመሪያ ስሜታዊ ባይሆን ጥሩ ነው። ስሜታዊ ከሆነ ደግሞ ወደ ሚዲያ ባይወጣ የተሻለ ነው ብዬ ነው የማስበው። ምክንያቱም ብዙ የምናበላሻቸው ነገሮች አሉ። አሁን ሰሞኑ የምታወሩትን ነገር እየሰማሁኝ ነው። ሴቶች ኢትዮጵያውያን እንደዚህ ብሎ አይነት ከአንድ ኢትዮጵያዊ ሰው መሰንዘሩ ትክክል አይደለም። አንዳንድ ኢትዮጵያውያን፣ አንዳንድ እህቶች፣ ሴቶች ማለት ይቻላል። ግን ኢትዮጵያውያን ከተባለ ግን ብዙ ደግ፣ ቅን፣ ጎበዝ የሃይማኖት ሰው ስርዓት ያላቸው እህቶች መኖራቸውን ደግሞ መዘንጋት ያለበት አይመስለኝም። ነገር ያልፋል እኮ ስሜታዊ የሆነን ነገሮችን ወደዚህ ወደዛ ጭምልቅልቅ አድርገን ከተናገርን ነገ ያ ድምጻችን ደግመን ስንሰማው ጥሩ አይሆንም፣ ጥሩ ስሜት አይሰጠንም። ለሌላው ደግሞ ከኛ ውጪ ላለው አካል ወይም ደግሞ አገር ሰዎች ጥሩ ስሜት ወይም ደግሞ ጥሩ ትርጉም አያሰጠንም። ራሳችን ላይ ያፈረድን ስለሆነ ትክክል አይደለም፣ ነገሩ አያስፈልግም፣ ትክክል አይደለም። ይሄን በሃይማኖት አባቶች እንግዲህ በጣም ትልቅ ስራ ሊሰራበት ይገባል ብዬ አስባለሁ። ሁሉም በደረጃው የራሱን ስራ መስራት አለበት ብዬ አምናለሁ። ሌላው ራሳችን ላይ ስራ መስራት አለብን ብዬ አስባለሁ። እኔ ዋና የገባሁበት ነገር ይሄ ነው። ምንድን ነው? ለምሳሌ አንድ ደግ ሰው በስራ በተለያየ አጋጣሚ ቢያገኘን እስቲ ኢንሹራንስሽን ላሰራልሽ፣ ኢንሹራንስህን ላሰራልህ፣ ወይም ኢቃማሽን ላስተካክልልሽ። ኢቃማችን በአንድም በሌላም እንደተበላሸ ይታወቃል። ተገደንም ሳንገደድም የተበላሸበት ሁኔታ እንዳለ ይታወቃል። ግን ፓስፖርት የለንም ብዙዎቻችን። ግን ለተለያዩ ነገር ግን ወጪ ስናወጣ ይታያል። እንግዲህ እህቶች እንደምታውቁት ፀጉር ቤት ሄዳችሁ ስንት ብር እንደምታወጡ ታውቃላችሁ። አንድ ጥሪ ተጠርታችሁ ስንት ብር እንደምታወጡ ታውቃላችሁ። የሆነ ዓመት በዓል ሲመጣ ስንት ብር እንደምታወጡ ታውቃላችሁ። ግን እናንተነት ግን የሚገልጽ ነገር ግን የላችሁም። ይሄ ትክክል አይደለም። ስለዚህ ፓስፖርታችሁን ያላደሳችሁ አድሱ፣ ያላወጣችሁ ብታወጡ ጥሩ ነው ብዬ አስባለሁ። አናውቀውም፣ ሌላ የሚመጣ እድል ካለ እንኳን መደናበር አይኖርም። ኢትዮጵያ እንኳን ውክልና ለማጻፍ ፓስፖርት ያስፈልጋል። ምንም ብንሆን ያው ከቤተሰብ እንደተፈጠር ነውና ወደ ቤተሰቦቻችን አንዳንድ ነገሮች ሲኖሩን ውክልና ለማጻፍም ፓስፖርት ያስፈልጋል። ሌላው አልሰለቻችሁም? ግን ስለ አንድ ነገር እኔ ታመሜ ሊለመንልኝ መሆኑ ከባድ አይደለም? ከባድ እኮ ነው። ስለዚህ ኢንሹራንስ ስንገባ ከ1000 እስከ $2000 ወጪ ሊያደርግልን የሚችል ኢንሹራንስ መግባት አለብን። ይሄ በአመት $75 $100 ከዚህ አያልፍም። ስለዚህ እነዚህ ነገሮችን አጥንተን አይተን እንግዲህ የእናንተ ኮሜንት ሀሳባችሁን ጠይቃለሁ። በዚህ ጉዳይ ላይ ስራ መስራት መቻል ያለብን ይመስለኛል። እህቶች በማይገባ ቦታ ላይ የምትገኙ ስህተት ያለበት ቦታ ላይ የሆነ የት ናችሁ ስትባሉ እዚህ ቦታ ነኝ ልትሉ የማትችልበት ቦታ ላለመገኘት ራሳችሁን ቆጥቡ እላለሁ። ለእህታችን ለመላው ኢትዮጵያውያን በድጋሚ እግዚአብሔር
ያጽናን። ሀገራችን ኢትዮጵያ እንዲሁም ያለንበት ሀገር ሊባኖስ ሰላም፣ ፍቅር ያድርግልን። እንግዲህ እግዚአብሔር ከፈቀደ ማክሰኞ እገባለሁ በሊቭ ሁሉም ነገር በዝርዝር እናወራለን። አመሰግናለሁ ስላዳመጣችሁ።